የእስራኤል የባህር ኃይል ወደ ጋዛ እየተጓዙ የነበሩ የሰብአዊ እርዳታ ጀልባዎችን ለሶስተኛ ጊዜ አስቆመች። በምስሉ ላይ እንደምታዩት ግሬታ ቱንበርግ ጨምሮ ሌሎችን የሰብአዊ እርዳታ ይዘው እየተጓዙ የነበሩትን የሰብአዊ መብት ተሟጋቾች በእስራኤል ባህር ኃይል ተይዘዋል። ከ3 ሰዓት በፊት የእስራኤል የባህር ኃይል ወደ ጋዛ ሰብአዊ እርዳታ ይዘው በመጓዝ ላይ የነበሩ ጀልባዎችን አስቁመው መያዛቸው ተገለጸ። ስዊድናዊቷም የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግን ጨምሮ ሌሎች ሰብአዊ እርዳታ ይዘው እየተጓዙ የነበሩትን የመብት ተሟጋቾችን በእስራኤል ባህር ኃይል ተይዘዋል። የእስራኤል የውጭ ጉዳይ ሚኒስቴር በርካታ ጀልባዎች ደህንነቱን በጠበቀ መንገድ እንዲቆሙ ተደርጓል ተብሏል። የእስራኤል ተሟጋቾችንም ወደ እስራኤል ወደቦች መውሰዳቸውን ተገልጿል። ለጋዛ ሰብአዊ እርዳታ ለማድረግ በጀልባ የተጓዙ ሰዎች ወይም ጂኤስኤፍ እንዲቆም የተደረገው ወደ ጦር ቀጠና በመቃረባቸው ነው ሲል የእስራኤል የውጭ ጉዳይ ሚኒስቴር አስታውቀዋል። ዜናው አበቃ። እናመሰግናለን። ሙሀባ ጎንደር